አንድ ቆንጆ ቢዝነስ ልንገራችሁ። በተለይ ትንንሽ ብር ኖሯችሁ በቀላሉ በተለይ ወደፊት በጣም ልትጠቀሙበት የምትችሉት አንድ የኢንቨስትመንት አማራጭ ብሔራዊ ባንክ የዘረጋውን ቆንጆ አሰራር ነው ዛሬ የምነግራችሁ። ሼር መግዛትና መሸጥ። ድሮ እንግዲህ በተለይ የሼር ማርኬት ከመጀመሩ በፊት ኢትዮጵያ ውስጥ አንድ የባንክ ሼር ለመግዛት ከሆነ በደላላ ነው ወይ የምትገዙት ወይ የምትፈልጉት ባንክን ሼር አታገኙም። ዘንድሮ ያተረፈው ባንክ ጥሩ የሆነ ባንክ ጥሩ ይሆንና ቀጣይ ዓመት ደግሞ ጥሩ ላይሆን ይችላል። ይሄን ችግር የሚፈታ የሼር ገበያ ኢትዮጵያ ውስጥ እንዳለ ብዙዎቻችሁ ሰምታችሁ ይሆናል። ግን እንዴት ነው የምንሰራበት? ከስንት ጀምሮስ መግዛትና መሸጥ ይቻላል የሚለውን በዚህ ቪዲዮ አብራራላችኋለሁ። ፔጅን ሰብስክራይብ እንዳይረሳ፣ ቪዲዮ ላይክ አድርጉ፣ ብዙ ሰዎች ጋር እንዲደርስ ሼር በማድረግ ተባበሩ። ይህ የዩቲዩብ ቻናል ቢዝነስ እና የቢዝነስ ሀሳቦችን ብቻ የማቀርብበት የዩቲዩብ ቻናል ነው። ትክክለኛ የፋይናንስ ኢንፎርሜሽኖችን ብቻ የምታገኙበት የዩቲዩብ ቻናል ነው። አሁኑኑ ሰብስክራይብ በማድረግ ቤተሰቡ ነው። እንግዲህ የሼር ገበያው ከተጀመረ ኦልሞስት 1 ዓመት አካባቢ ያስቆጥሯል። አሁን ላይ ግን ስቶክ ማርኬት ወይም የሼር ገበያው በጣም እየተጧጧፈ ነው የሚገኘው። ከ5-6 ባንኮች አካባቢ ወደ ሼር ገበያው ገብተዋል። እነ አዋሽ፣ እነ አባይ ባንክ፣ እነ ገዳ ብዙ ባንኮች እየገቡ ነው። እንግዲህ በቀላሉ ከ1000 ብር፣ ከ2000 ብር፣ ከ10000 ብር፣ ከ20000 ብር ጀምሮ መግዛትና መሸጥ ትችላላችሁ ማለት ነው። በውጪ ሀገራት የምንጓጓለትን ይሄን ማርኬት አንድ ሰው መኪና ላይ ወይም ደግሞ ቤት ላይ ኢንቨስት አድርጎ እንደሚያገኘው ሁሉ ትርፍ በጨመረ ቁጥር እንደሚገኘው ሁሉ ባንኮች ላይም ኢንቨስት አድርጋችሁ ሼራችሁን ማሳደግ ትችላላችሁ ወይም የትርፍ ተጋሪ መሆን ትችላላችሁ። ለምሳሌ አንድ የአዋሽ ባንክ ሼር መደበኛ ዋጋው 1000 ብር ነው፣ አንድ ሼር ማለት ነው። እዚህ ስቶክ ማርኬት ላይ ወይም የሼር ገበያው ላይ ግን አሁን ላይ እስከ 2900 እስከ 3500 እየተሸጠ ነው። ለምሳሌ 10 ሼር ብትገዙ ኦልሞስት ወደ 30,000 እስከ 35,000 ትገዛላችሁ። ሜቢ ከአንድ ወር ከሁለት ወር በኋላ የአዋሽ ባንክ የአንድ ሼር ዋጋ 8,000 ብር ቢገባ አስቡት የምታተርፉትን ትርፍ። እንዲሁም ከዛ ሼር ላይ ባንኩ በየአመቱ ሼር ሲያከፋፍል ወይም ትርፍ ሲያከፋፍል 30% ቢያካፍል የ30,000 30%ን ታገኛላችሁ ማለት ነው። ይሄ አንድ ቤስት የሆነ የቢዝነስ አማራጭና የኢንቨስትመንት አማራጭ ነው ብዬ አስባለሁ። ብዙ ሰዎች ለልጆቻቸው ይገዛሉ። እንዲሁም በቀላሉ ወደፊት እነኚህን ትሬንድ ካደረጋችሁት ከለመዳችሁት ይህን ቢዝነስ በቀጣይ አመታት በእርግጠኝነት የሼር ማርኬት እጅግ በጣም ይጧጧፋል፣ ልክ እንደ ውጭው ዓለም። ለምሳሌ አዋሽ ባንክ በዚህ አመት በጣም ጥሩ አትርፎ ጥሩ የሼር ዋጋ ቢኖረው ቀጣይ አመት የማያተርፍ ከሆነ የሼር ቫልዩ ይቀንሳል። ስለዚህ ማርኬቱን እየተከታተላችሁ የትኛው ባንክ ነው ጥሩ፣ የትኛው ባንክ ሼር በጣም ይፈለጋል ያላችሁ መግዛትና መሸጥ ትችላላችሁ ማለት ነው። ስለዚህ የሼር ማርኬት መጀመሩ ምናልባት በትንንሽ ኢንቨስትመንት ገቢ እያገኘን የምንሄድበት ማርኬት ሊሆን ይችላል ብዬ አስባለሁ። ትልልቅ ኢንቨስትመንቶች አይጠበቁብንም። ቤት፣ መኪና ምናምን ገዝቶ ማትረፍ እንደዚህ ትልልቅ ኢንቨስትመንቶችን የማይችል ሰው በቀላሉ የሼር ገበያው ላይ ገብቶ መግዛትና መሸጥ እንዲሁም ማትረፍ ይቻላል ማለት ነው። ስቶክ ማርኬት ብር ያለው ሰው ሁሉ መነገድ ይችላል ማለት ነው። እዚህ ሱቅ መክፈት አይጠበቅባችሁም፣ ንግድ ፍቃድ አይጠበቅባችሁም። በቀላሉ ሼር በመግዛትና በመሸጥ ገቢ ማግኘት ትችላላችሁ ማለት ነው። ይሄ የዛሬ የቢዝነስ ኢንፎርሜሽን እና የቢዝነስ ሐሳቤ ነው። ምናልባት ከተመቻችሁ ላይክ አድርጋችሁ ውጡ። በቀጣይ በአዲስ የፋይናንስ እና የቢዝነስ ኢንፎርሜሽን እመለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።